ወይ ፍቅር የፍቅር ስደተኛው ክፍል 4 ወይ ፍቅር ጸሐፊና ተራኪ ሙሉጌታ መሐመድ። ያለ ፍቅር የመኖር ቢያስጠላኝም ተስፋ ቆርጬ እስከ ሞት መስዋዕትነት ዋጋ ለመክፈል ብዘጋጅም እናቴን አሰብኩና ሁሉንም ለመተው ወሰንኩ። ፍቅሬ ከኔ ጋር ከመተዋወቋ በፊት ዩኒቨርሲቲ ያለች አባቷ የማያውቀው ድብቅ ሕይወት ነበራት። እያወቅኩ ከልቤ አፍቅሬያት ነበር የተቀበልኳት። አባቷ ያንን ማንነቷን ቢያውቅ አንገቱን ይደፋል እንጂ ይህን ያህል ለድሃ አልድራትም ብሎ አይኮፈስም ነበር። እኔም በፍቅር እያለን የማውቀውን ሚስጥሯን ማጋለጥ አልፈለኩም። ምክንያቱም ከልቤ አፍቅራታለሁ። ወይ ፍቅር ፍቅሬን ባልኩኝ እንደ ወንጀለኛ በፖሊስ ሳይቀር መታደን ጀመርኩ። በዚህ ከቀጠለ አባቷ ብቻ ሳይሆን እኔም በደም ፍላት እርምጃ ወስጄ የሆነ ሰው የህይወት ዋጋ አስከፍሎ ለጸጸት የሚዳርግ ነገር ከመፈጠሩ በፊት ከሀገር ለመውጣት አሰብኩ። ከዛ በፊት ግን ከሀገር የመውጣት ሐሳብና ፍላጎት አልነበረኝም። ቤት ውስጥ የጀመርኩትን በጎች የመቀለብ ሥራዬን በማስፋፋት ፈረስ ጋሪም ጨምሬ በመግዛት በመንጃ ፍቃዴ የራሴን መኪና እስከ መንዳት ነበር ሐሳቤ። ነገር ግን አልሆነም። በጎቼንና ፈረስ ጋሪን ሸጬ የስደት ፕሮሰስ ጀመርኩ። አዲስ አበባ ስመላለስም ብዙ ነገር የሚቸግረኝ ቢሆንም ብሩክ ወራሼ በብዙ ነገር እያገዘኝ ፕሮሰሱ ቀጠለ። በነገራችን ላይ ብሩክ ወራሼ ማለት እኔም ብቻ ሳይሆን በውጭ አገር ጉዞ ብዙ የነገሌ ልጆችን በማገዝ ለብዙዎች ሕይወት መሳካት ጉልህ ሚና ያበረከተ ምስጉን ነው። ወይ ፍቅር የውጭ ጉዞዬ ቪዛ ከተመታልኝ በኋላም ኤርፖርት ሌላ ችግር ገጠመኝ። በወቅቱ በትግራይ ክልል ጦርነት የተቀሰቀሰበት በመሆኑ ከሀገር መውጣት ከባድ ነበር። ስደተኛ ሳልሆን ተመላላሽ ንብረት ያለው መሆኔን የሚያስረዳ ነገር አስፈለገኝ። ለዚህም ሰለሞን ለማ ማለትም አሁን ካናዳ የሚገኘው የነጌሌው ፎቶ አንሺ ከባድ ዋጋ በሚያስከፍለው መልኩ የመኪናውን ሊብሬ በኔ ስም አሰራልኝ። ከዛም ሲቲ ኮምፒውተር ቤት ሙሽራ መሆኔን የሚገልጽ የሰርግ ፖስተርና መጥሪያም አዘጋጀልኝ። ለሰርጌ የሙሽራ ቬሎ ለመግዛት ቱርክ የሚሄድና የምመለስ መሆኔን ተናግሬ ሙሉ ሱፍ ግጥም አድርጌ ለብሼ በማስመሰል የኤርፖርቱን ቁጥጥር አልፌ ከሀገር ወጣው። ወይ ፍቅር ቱርክ ገብቼም ነገሮች እንደጠበቅኳቸው ምቹ አልነበሩም። በአታላይ ደላሎች ብዙ ብር ተበላው። ለብዙ ወራት በባህር ዳርቻና ጎዳና የምበላው እስካጣ ድረስ እንደ እብድ ቆሻሻ ገንዳ ውስጥ እያደርኩና የምበላውን እየለቃቀምኩ በስቃይ አሳልፌ ነበር። በቱርክ ሕጋዊ ሳልሆን ሥራ አግኝቼ 7 ወር ገደማ እንደሰራው የተሰደድኩላት ፍቅሬ አገባች። የፈለገችውን ሁሉ የሚያደርግላት አባቷ በከፍተኛ ወጪ ወደ 3 ገደማ ድንኳን ጥሎ ደገሰላት። በሰው ሀገር ባይተዋርነት ስቃይ ላይ ሆኜ ብዙ የተሰቃየሁላትና ኑሮን አሸንፌ ከሷ ጋር ለመኖር በተስፋ የምጠብቃት ፍቅሬን ሰርግ ስሰማ በቀላሉ ተቀብዬ ላልፈው አልቻልኩም። አልቅሼ አልወጣልህ አለኝ። ሸጌ ሰርግሽት ጥሪው ደርሶኛል አመስግኛል። ጎበድ ባዝር ቢሰማኝ ምን አቅም አለኝ ምን እፈጥራለሁ። የስደት ሕይወት እንኳን እንደዚህ አይነት መርዶ ሰምቶና እንዲሁም ዝም ብሎ አልቅስ ያሰኛል። መቋቋም የማልችለው ሆነብኝ። ነገሩ እንኳንም ከሀገር ወጣሁ አልኩ። አገር ቤት ብሆን እያየሁ እንዳደግኩት ህንድ ፊልም የፈለገው ነገር እስኪፈጠር ከሳከሳለሁ እንጂ አይኔ እያየ አታገባም ነበር። तन्हाई 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 दोनों को पास ले आई प्यार में
ያገባች የሌላ መሆኗን አምኜ ራሴን በራሴ በማጽናናት ከገባሁበት የፍቅር ጦስ ስቃይ በብዙ ጥረት ወጣሁና የስደት ኑሮዬን ቀጠልኩ። በዚህ መሃል ነጌሌ አርሲ አብራኝ የተማረችና የሰፈሬ ልጅ ከሆነች ሴት ጋር ተገናኘው። እሷ ከኔ ቀድማ ነበር ቱርክ የምትኖረው። በየጊዜው እየተገናኘን እየተላመድን ጥሩ ጊዜ ማሳለፍ ጀመርን። በድህነቴ የተነጠኩትን የፍቅር ረሃብ ባላሰብኩት መንገድ ስደት ላይ ካሰችኝ። እግዚአብሔርም ረድቶኝ ከመጥፎ ስሜት ወጣሁ። ወይ ፍቅር ታሪኩ በዚህ አያበቃም፣ ይቀጥላል።